ቅባት ነው ፈልግ አትፈልግ ብር ነው ፈልጉ አፍኜ መቀበል ነው የሚለው አፍኜ ረጉዲ ነው አንተ የምትለው ቅባት ሳይሆን አፍኖ ብር መቀበል ነው እኔ ምንም አልፈልግም አፍኖ መቀበል ብር በቃ አዛም የለመድኩት እንደዛ ነው የለመድከው ሚዛን እና ብዙ አደጋ ደርሶብኝ ማለት ነው የዛን ጊዜ አንተ ጨብጠኸኝ ማኪና ተገለበጠ የሶስቱ አንገት እግዚአብሔርን ተንቀጥሶ ወርታች ወረደ የኔ ግን ይሄ ብቻ ነው የተመተች ምንም አሉ እውነት ይሄ ሰውዬ ምርጥ ነው አንተ ሶስት እና እዚህ ላይ ደርሰናል እና ገንዘብ ነው የሚፈልገው እዛም የተሰበሰቡት ሁሉ ገንዘብ እነዚህ ሰዎች ቸርች መጥተዋል ቡክ ይዘው ቡክ ሰማያዊ ቡክ ቀይ ቡክ የቡና ቡክ የህብረት ቡክ የዳሽን የምንድን ነው የዳሽን ቡክ ትበላለህ እንደሱ ቡክ ይዘህ ቡክ ትልቅ ሰማያዊ ኦሮሚያ ህብረት ስራ ቡክ በቡክ ይዘው ቸርች መጡ ቡክ ቸርች ይዘው ቡክ የሚያገለግሉ አገልጋዮችም አሉ ቡኩ ሊሞሉት በቡኩ ሊሞላል ይሄ እድሜ ይፈልጋል ይሄንን ለመቀበል እድሜ አይፈቅድም ይሄ እንዲህ አይነት ቀልድ ለመቀለድ ጌታ ምስክሬ እድሜ አይፈቅድም እንዴ እድሜ ከፈቀደልህ ሂድና ትቀልዳለህ እንዴ ቡኪስ በተቸርች ልትወራ ምንኛ ነው ይሄ ምንኛ ነው ቆይ ይሄንን ለማስገባት እኮ መፍረስ አለብኝ እኔ 27 ዓመት የተከተልኩት ጌታ አይደለም ፍርስስ ማለት አለብኝ እኔ ቆይ ባንክ ማለት ምንድን ነው የተወሰኑ ሰዎች ተሰብስበው በጋራ አክሲዮን የከፈቱት ነገር ማለት ትርፍ ምናምን ለመስራት ሰራተኛ ቀጥረው የሚቆጥሩ ሰዎች አሉ አይደል ማሽን አለ አይደል የለም እናት ሰፈር መላእክት የከፈቱት ባንክ ነው አለ ሰው አለ ተቀጥሯል ሰው በስነ ስርዓት ባለቤቶች አሉ በስነ ስርዓት አለ የምታስገባው ተቆጥሮ ይገባና ስትጠይቅ ተቆጥሮ ይሰጣል የት ሄደው ነው እነሱ አንተ ቡክ ውስጥ እንደዚህ ተቃጠል ዘንድሮ ይሄ እድሜ ይፈልጋል ይሄን ቀልድ ለመቀበል እድሜ ይፈልጋል በጣም እድሜ ይፈልጋል ዳይፐራም መሆን አለበት የምሪ ነው ማለት ዳይፐራም ለሃጭ እንደዚህ የሚታሰርልህ ሰውዬ መሆን አለበት ይሄን ቀልድ ለመቀለድ ማለት የግሩፕ ቀልድ ይባላል በጣም ግድንግድ ጢማም እየቀለደ ነው ወይኔ የት ሄደ ነው እንደዚህ አይነት ጭንቅላት መቼ ነው የታደለው እኛ እኮ አልነበርንም እኮ እንደዚህ አይነት ጭንቅላት ሲታደል ነበራችሁ እኔ አልነበርኩም የት ሄጄ ነው ግን እግዚአብሔር ቃል ውጪ የሆነ ነገር እናንተ ህይወት ላይ መጥቷል ከተባላችሁ ፌክ ውሸት የእግዚአብሔርን ቃል ካልተማራችሁ እንዴት ነው እየኖራችሁ ያላችሁት ነገር ልክ ይሁን ልክ አይሁን የምታውቁ የቱ ጋር ነው የተጻፈው ማለት አለብን እንዴት ነው የሚለው ይሄንን ማለት አለብን ግራና ቀኝ ማየት አለብን እውነተኛ ደቀ መዝሙር የሚሰማ ነው የእግዚአብሔርን ቃል ይዞ የሚሄድ ነው ያልዘራችሁትን እንድታጭዱ የሚነግሩ ፌክ ነው ድሮም ነበሩ መጫወቻ አድርገው ከነ ቤተሰቦቻቸው ዘር ማንዘራቸውን አመድ አድርገው የሄዱ ማጠንቋዮች ኢትዮጵያ ውስጥ ነበሩ ይሄን አድርጊ በዚህ ጊዜ ይሄን አረግልሃለሁ ብለው ከጎረቤት አባልተው ከጎረቤት አነካክሰው ልጆቻቸው መካከል ጠብና ጥል ዘርተው ሰዎቹን አይሞቱ አማሟት ገለዋቸው በደዌ አድቅቀው ገለዋቸው ልጆቻቸውን በትነው በልጆቻቸው መካከል ጠላትነትን ዘርተው ነው የሄዱት የነበሩ ጠንቋዮች ስሙኝ እኔን በየሰፈራችሁ ቼክ አርጉ የሚልከሰከሱ ሰዎች የነበሩባቸው ቤቶች ያሉት ልጆች ዛሬ የሉም አመድ አርገዋቸዋል ሜዳ ላይ ሜዳ እንዲንከራተቱ አርገዋቸዋል ትስታላችሁ እግዚአብሔርን ቃልና ኃይሉን ስለማታውቁ ትስታላችሁ ስህተት ውስጥ ወድቃላችሁ ደቀ መዝሙር ቢመረተው በእግዚአብሔር ቃል የሚያስተምሯችሁ መጋቢዎቻችሁን እረኞቻችሁን አስተማሪዎቻችሁን እግራቸው ሰጥቶ ጾማ ተማሩ ስሟቸው ሚሏችሁ ስሙ ፎሱስ ውስጥ ይሄ ሌላው ፌክ ነው ሌላው ፌክ ውሸት ነው እመኑኝ እኔ ይፈትኑ ነበር እኮ እውነተኞቹ ደቀ መዛሙርት የቤተክርስቲያን አባቶች እኮ ሐዋርያ ሳይሆኑ ሐዋርያንን የሚሉትን እየመረመሩ እየነጠሉ ያወጧቸው ነበር
ስህተት ትምህርት ነጥለው ያወጡ ነበረ። እርኩሰትን ያወጡ ነበረ፣ ይለዩ ነበረ። አሁን እንዴት ነው የምንለያየው? ነው እኮ አሁን ተቀላቅለን አንድ ላይ ሆነ። በምን እንዴት ነው የምንለያየው? ምንድን ነው የምናምነው? አንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ስሩ ገንዘብ መውደድ ከሆነ ቅርንጫፉ ላይ ገንዘብ ለማግኘት መግደል ቅርንጫፍ ነው። መዋሸት ቅርንጫፉ ነው። ማታለል ቅርንጫፉ ነው። ማጭበርበር ቅርንጫፉ ነው። ሸውዶ ማለፍ ቅርንጫፉ ነው። እስቲ 4 ወይ 5 ነጥቦችን የመጡልኝን ላጋራችሁ። ገንዘብን የሚወዱ ሰዎች መገለጫቸው ምን ይመስላል? እኔ አሁን ዝም ብዬ ሳጠና ይሄኛውን ክፍል የመጣልኝን ሐሳብ ላጋራችሁና ጨምሩበት እናንተ ብዙ ስለሆነ ማለት ነው። አንደኛ ከማንኛውም ሰው ጋር ለጊዜያዊ ጥቅም ሲባል ካልሆነ በስተቀር ቋሚ ወዳጅነት የላቸውም። ገንዘብ የሚወዱ ሰዎች መልካቸው ብዙ አይነት ነው። ፖለቲካ ለሚወዱ ሰዎች የለየለት ፖለቲከኛ መስለው ይቀርባሉ። ስለሆነ አካል መልካም እሳቤ ያለ ከመሰላቸው ፍጹም እንከን አልባ ነው እያሉ ያሞካሹላል። ጥያቄና ቅሬታ እንዳለ ከተረዱ ደግሞ በቅጽበት ይገለበጡና ሰምተ በማታውቃቸው ቃላቶች ያንን አካል ይዘነጥሉልሃል። የቅርንጫፉ ባህሪ ነው። ሁለተኛ ገንዘብን የሚወዱ ሰዎች የተመኙትን አይነት ኑሮ ለማሳካት ሲሉ ብቻ የልጅነት የቃል ኪዳን አጋራቸውን በቀላሉ ይፈታሉ። መፋታት ወይም መለያየት የፈለጉበት ምክንያት የተጠናወታቸው የገንዘብ ፍቅር ሆኖ ሳለ እነሱን ከተጠያቂነት ለማዳን ሲሉ የትዳር አጋራቸውን ስብዕና እንደዚህ ስለሆነች ነው፣ እንደዚያ ስለሆነ ነው በማለት በፈጠራ ወሬ ስም ያጠለሻሉ። የቅርንጫፉ ባህሪ ነው። ሶስተኛ ስፖርት ለሚወዱ የስፖርት ወሬ፣ ፖለቲካ ለሚመቻቸው የፖለቲካ ወሬ፣ መንፈሳዊ ነገር ለሚወዱም ጭንብላቸውን እያቀያየሩ ራሳቸውን ይሸጣሉ። ሰዎች በሚፈልጉት መልክ እየቀረቡ ማስክ በመቀያየር እየተወኑ ኢኖሰንት የሆኑ የዋ የሆኑ ጥቂት ሰዎችን ለጊዜውም ቢሆን ያታለላሉ። የቅርንጫፉ ባህሪ ነው። አራተኛ ቤተክርስቲያን ልክ እንደ ሆስፒታል የብዙ አይነት ሰዎች ስብስብ እንደሆነች ይታመናል። ሆኖም እነኚህ ገንዘብ የሚወዱ ሰዎች ጥሩ ገቢ ያለው ብለው ያሰቡት ሰው ጋር የተለየ ቅርበት በመፍጠር ይቆራኛሉ። ተንኮልና አታላይነት ዋነኛ የስኬታቸው ምንጭ ስለሆነ በሰዎች መካከል መለያየትንና ቡድነኝነትን በመፍጠር የፈለጉትን ሰው በፈለጉት ዓላማ ላይ ይጠቀሙበታል። የቅርንጫፉ ባህሪ ነው። አምስተኛ ሴቶች ከባሎቻቸው፣ ባሎች ከሚስቶቻቸው ጋር ያለባቸውን ክፍተት እንደ መልካም አጋጣሚ በመጠቀም ጥቅም የሚያገኙበት ከሆነና ከመሰላቸው ተቃራኒ ጾታ ጋር አግባብ በሌለው ሁኔታ መርከስ እንደ ስህተት ሳይሆን እንደ ልዩ የስኬት ስልት ይቆጥሩታል። የቅርንጫፉ ባህሪ ነው። ወዳጆቼ ገንዘብን መውደድ የክፋት ሁሉ ስር ነው። በጣም ቅርንጫፎቹን ካያችሁ ብዙ ናቸው። መግደል ለገንዘብ ሲባል፣ መዋሸት ለገንዘብ ሲባል፣ ማታለል ለገንዘብ ሲባል፣ መከዳዳት ለገንዘብ ሲባል፣ መወስለት ለገንዘብ ሲባል፣ እነኚህ ሁሉ ቅርንጫፎች ናቸው። እግዚአብሔር አምላክ ከዚህ ያድነን። ወዳቸዋለሁ።